ሩበን አሞሪም ተሰናበቱ። ድንገተኛ ዜና ነው። ምናልባት መሰናበት ከነበረባቸው ዕለት ወይም ወቅት ዘግይተው ተሰናብተው ሊሆን ይችላል። ግን አሞሪምና ማንቸስተር ዩናይትድ ይዘግይም ይፍጠንም የመሰናበቻቸው ጊዜ እንደሚመጣ ግን ሁላችንም እናውቅ ነበር። አሁን ግን ሰሞኑን የተሰማው ደግሞ የበለጠ እህል ውሃቸውን በኦልድ ትራፎርድ እንዲያሳጥሩ ያስገደዳቸው ሁኔታ ነው። ዛሬ ጋዜጦቹ ጠዋት የወጡት የብሪቲሽ ጋዜጦች በአሞሪም ከሊድስ ጨዋታ በኋላ በሰጡት አስተያየት ላይ ተንተርሰው በሰሯቸው ዘገባዎች ይሄ የስንብት ዜና ሊመጣ እንደሚችል ጠቋሚ የሆኑ ርዕሰ ዜናዎችን፣ ጠቋሚ የሆኑ ይዘት ያላቸው ዘገባዎችን አትመው ነበር። ለምሳሌ ዴይሊ ሜል የተባለው ጋዜጣ ተመልከቱት። ይህንን ዘገባ ሰርቶ ነበር። እኔ ማናጀር እንጂ ሄድ ኮች አይደለሁም የሚለውን የሩበን አሞሪም አስተያየትና ከዛው ጋር አያይዘው አለቆቻቸውን በአደባባይ የተቹበት፣ አለቆቻቸው ስራቸውን እንዲሰሩ እሳቸውም የራሳቸውን ኃላፊነት እንዲወጡ የመከሩበት፣ ቅሬታም ቁጣም የቀላቀለ ይሄ ከሊድስ ጨዋታ በኋላ የነበረው ድህረ ጨዋታ ቃለ ምልልስ በጣም አስደንጋጭ ስለነበረ በዚሁ ይቀጥላሉ ወይ፣ በዚህ አይነት ያስቀጥሏቸዋል ወይ የሚል ዘገባ በሰፊው በስፕሪድ ፔጁ ላይ እንደዚህ 2 ገጽ ላይ ይዞ ወጥቶ ነበር። ከትላንቱ ጨዋታ ጋር አያይዞ የዚህ ቡድን ኮች ሳይሆን ማናጀር ሆኜ እቀጥላለሁ፣ ስምምነት የሚሆነው ነው፣ ስራ የሚሆነው ነው፣ በዚሁ ደግሞ ግልጽ ነኝ ብለው ነበረ ሩበን አሞሪም። የውጭ ድምጾች፣ የሚዲያ ትችቶች ቦርዱን ኢንፍሉዌንስ እያደረጉት እንደሆነ ገልጸው ነበር። የጋሪ ኔቪልን ስም ጠርተው ጋሪ ኔቪሎች እንዲህ ባሉ ቁጥር እንደው በጨዋነት ገለጹት እንጂ ማንም በየሚዲያው ላይ በተናገረ ቁጥር የማንቸስተር ዩናይትድ አመራር እጁ የሚጠመዘዝ ከሆነ ይሄማ ተገቢ አይደለም የሚል አይነት እንደዚህ አይነት ስሜት ያለው አስተያየት ነው የሰጡት። ሁሉም ዲፓርትመንት ስራውን ይወቃሉ አሞሪም። ሁሉም ዲፓርትመንት የምልመላውም ክፍል ያ ዲፓርትመንትም ምልመላው ላይ አተኩሮ ይስራል። የስፖርቲንግ ዳይሬክተሩም አሉ ጄሰን ዊልኮክስን ነው እንግዲህ እዚህ የምታዩቸው እዚህ ከደረቴ ስር የምታዩቸው 3 ሰዎች ናቸው። አሁን የዚህ ጉዳይ ገጸ ባህሪያት መካከል ላይ ያው ራሳቸው ሩበን አሞሪም ናቸው። ከአሞሪም በስተቀኝ በኩል ያሉት ኦማር ቤራዳ የማንቸስተር ዩናይትድ ዋና ስራ አስፈጻሚ ናቸው። በስተግራ በኩል ያሉት ደግሞ ጄሰን ዊልኮክስ ናቸው። እነዚህ 2 ሰዎች ከአሞሪም በስተጀርባ ያሉት ያላቸው ኃላፊነት አሰልጣኝን ለማሰናበት የመጨረሻ አፕሩቫሉን ለቦርዱ ያቀርባሉ። ቦርድ ብዙ ጊዜ እነዚህ ሰዎች ያቀረቡትን ሐሳብ እንደዚህ አይነት ቦልድ የሆነ ውሳኔ ይጥላል ተብሎ አይጠበቅም እና ወሳኞቹ ሰዎች እነዚህ 2 ሰዎች ናቸው።